አጸበል በኋይኖት ሲራስ ይላደም 10 ቀን 15 ቀን ከራሲ ጋር ላውራና ልክ ነኝ ልክ አይደለም መቃቃሩንም ያመጣው ያኔ ነው። ጸበል መሄዴን ስነግራት ደግሞ ይበልጥ ተናደደች። በፕሮቴስታንት እምነት መሰረት ነው ድንገት ጸበል ሄድኩ የሚል ደብዳቤ ጽፎ ተሰወረብኝ አይታዋል ያለችው። ከሰሞኑ መነጋገሪያ የነበረው የአትሌት ገለቴ ቡርቃ ጉዳይ ሌላ ታሪክ ይዞ መጥቷል። ዋነኛው ምክንያት የሃይማኖት እንደሆነ ተናግሯል። ገለቴ የፕሮቴስታንት እምነት ተከታይ እንደነበረች ሙሉ ለሙሉ ሳያምንበት በፕሮቴስታንትነት እምነት ቤተክርስቲያን ትዳር መፈጸማቸውን ተናግሯል። የቸርች ሰዎች የተጫወቱትን ሚና ምናልባት ለሰዎች አእምሮ ለመጠንቀቅ ብዬ በየሚዲያው ቀርባ በባሏ የደረሰባትን አስከፊ በደል ስትናገር እንደነበር ይታወሳል። የኢትዮጵያ ሕዝብም አብሯት አልቅሶ ነበር። ጉዳዩ ከሁለት ወገን መስማት ይኖርብናል ያሉም አልጠፉም። ታዲያ እንደተጠበቀውም ተከሳሽ ባሏ በትላንትናው ዕለት በሰይፉ ሾው ላይ ቀርቦ ያልተጠበቁ ሚስጥሮችን ተናግሯል። ተደብድቦ እንደነበር በምስሉ ላይ እንደምትመለከቱት በቀኝ አይኑ ስር እንደበለዘ ይታያል። ኮፍያም ያደረገው ጭንቅላቱ ላይ ጉዳት ሳይደርስ አልቀረም። የግድያ ሙከራዎች እንደደረሱበትም ተናግሯል። ጉዳዩ የሃይማኖት ወይስ ልጅ ያለመውለድ? ዋነኛው ምክንያት የሃይማኖት እንደሆነ ተናግሯል። ገለቴ የፕሮቴስታንት እምነት ተከታይ እንደነበረች ሙሉ ለሙሉ ሳያምንበት በፕሮቴስታንትነት እምነት ቤተክርስቲያን ትዳር መፈጸማቸውን ተናግሯል። ብዙ ፓስተሮች በሃይማኖት ሽፋን ብዙ እንዳጭበረበሯት ተናግሯል። ከጊዜዎች በኋላ በማላምንበት ነገር ለምን እቆያለሁ በማለት እሷን ቤተክርስቲያን አደርሶ እንደሚመለስ ተናግሯል። መቃቃሩንም ያመጣው ያኔ ነው። ጸበል መሄዴን ስነግራት ደግሞ ይበልጥ ተናደደች። ብዙ ጊዜ የግድያ ሙከራ ሳይቀር ተደርጎብኛል። ልጅን በተመለከተ መውለድ የማትችለው ገለቴ እንደሆነች እሱም ከሷ ተፋቶ ከሌላ ሴት 3 ልጆችን መውለድ ችሏል። ይሄ የሚያሳየው ችግሩ ገለቴ ጋር ሊሆን እንደሚችል ነው። ሁለተኛ በኔ የተናደደችው ጸበል በመሄዴና ትዳር መስርቼ መውለድ ያስቀናት በሚመስል መልኩ ብዙ ስም ማጥፋትና ድብደባ፣ እስሮች ደርሰውብኛል። 5 መኪና አልነበረንም። 11 የተባሉት ቤቶች ምንም ማስረጃ የላቸውም። ለእናቴ የሰጠናት ቤት አብረን ገዝተን ነው። ጎዳና ልወጣ ነው ያለችው እኔ ማለት የነበረብኝን ነገር ነው። እሱም የራሷን እውነት አውርቷል። ጥሩ ባል ነበርኩ። ከዛም አልፎ እንደ አሰልጣኛም ነበርኩ። በጣም አስቸጋሪ ባህሪ ነው ያላት። እሱን ሁሉ ችዬ ኖር ያለው ሳታሸንፍ ስትቀር እንዳይደብራት ብዙ ነገር አደርግ ነበር። ህግ ይዳኘን። ህግ ያለምንም አድሎ አስተናግዶኛል። ላመሰግን እፈልጋለሁ። የተገናኘ ነው ታክሲ በመሰራበት ጊዜ ነው። ነገር ግን ከዛ በፊት ስፖርተኛ ነበርኩ። ጉዳት ሲደርስብኝ ነው ወደ ታክሲ ሹፍርና የገባሁት። ምንም መጥፎ ጊዜዎች ቢኖሩም አሪፍ ጊዜዎችንም አብረን አሳልፈናል። እና ኃይሌ ጉዳዩን በሽምግልና ሊፈቱት እንደሆነም ተሰምቷል። እውነቱ ማን ጋር እንዳለ ፍርድ ቤት ይወስናል። ሁለቱም አለን የሚሉትን እውነት ወደ ሚዲያ ይዘው ወጥተዋል። በገንዘብ ደረጃ የተሸጡት ንብረቶች ሁሉ ወደ ካዝናዋ ወደ ባንኳ ሲገባ የመነዘረች ወደ ዶላር ትቀይር እንደነበረ እኔም ኢንፎርሜሽን ነበረኝ። ያን ጊዜ እናውቅ ነበር። ያን ጊዜ ከፌዴሬሽኑ ጋር የነበራት አለመግባባትም ስለነበረ አገር ለቃ የመሄድ ዕቅድ ስለነበራት ሁሉንም ነገር ወደ ዶላር እየቀየረች ነበር። ሰዎች አንድ ያልተረዱት ነገር ምን አለ? ባልና ሚስት አብረው ሲኖሩ ውክልና በባል ካለ የመሸጥ የመለወጥ ስልጣን ኖሮት ገንዘቡ ወደ ባንክ የሚገባ ከሆነ ገንዘቡን እንዴት ነው የተጠቀሙት የሚለው ነው እንጂ ማየት የሸጠው በሆነ ስም ተሸጠ ማለት የሆነ ሰው ውክልና አለው ሸጠ፣ ግን ገንዘቡ በዋናው ሰው ገንዘብ ባንክ ቁጥር ውስጥ ገቢ እስከሆነ ድረስ ያኛው ሰው ተጠያቂ መሆን የሚችልበት መንገድ የለም። ገንዘቡ ባንኳ ውስጥ ገብቷል አልገባም የሚለው እንጂ የሚታየው ፍርድ ቤትም ያየው ይሄንን ነው። ፍርድ ቤት ለማጣራት የሞከረው ተሸጡ የተባሉት ነገሮች ገንዘቦች ወደ ባንክ ገብተዋል ወይ ከገቡ በኋላስ እንዴት ወጡ የሚል ነው ያየው። እና አንዳንዶቻችሁ በየዋህነት ወይም እህታችን ስላለቀሰች እኔም ቢሆን ሰው እያለቀሰች ሲናገር ለተወሰነ ጊዜ ስሜታዊ ይሆናለሁ። ስላለቀሰች መግቢያ የላትም በረንዳ ልትወጥቅ ነው ይህን ያህል ለፍታ እያላችሁ ነው። ግን አንዳንድ መታረም ያለባቸው ነገሮች ግን በዚሁ ማረም ፈልገው ገለቴ ሀገር ነች እያሉ ቪዲዮ የሚሰሩ ሰዎች አሉ። ሀገር ምንድን ነው? ሀገር እኮ ለምሳሌ ኢትዮጵያ 120 ሚሊዮን ህዝብ የያዘች ከረጢት ነች ሀገር። አንድ ሰው ሀገር ሊሆን አይችልም። አንድ ሰው በሀገር ውስጥ አስተዋጽኦ ያደረገ ሰው ነው የሚሆነው። የሆነ ሰው አትሌት ስለሆነ የሆነ ሰው አናጤ ስለሆነ ሁለቱም ለሀገር አልጠቀሙም ማለት አንችልም። አንድ ሚስማር የመታ ሰው በሀገሩ ጠቅሟል።
አንዳንድ ሰው እንደ ድል ሆኖ በትልቁ ሊጠቅም ይችላል፣ አንዳንዱ ሰው በትንሽ ሊጠቅም ይችላል። ያ በህግ ፊት ማንም ሰው እኩል ነው የሚለውን ህገ መንግስታችን ላይ የተጻፈውን ነገር ይጻረራል። በሁለተኛ ደረጃ አንዳንዶቹ ስማቸውን ለመጥራት የሚያሳፍሩ ሰዎች ከላዳ ታክሲ ተነስቶ የኛ ማህበረሰብ ካለፈው ከአርብ ጀምሮ ለሶስተኛ ቀን የቀጠለው የእስራኤልና የኢራን ጦርነት እየተባባሰ ነው። ዛሬ በሁለቱም ወገኖች ጥቃቶች እየተፈጸሙ ናቸው። በእስራኤል የተፈጸሙ ጥቃቶች እስራኤል በኢራን ውስጥ የሚገኙ ኢላማዎችን መምታቷን ቀጥላለች። የእስራኤል የመከላከያ ኃይል እንዳለው በዛሬው ዕለት 250 ኢላማዎችን መቷል። የኢራን የመገናኛ ብዙሃን እንደዘገቡት እስከ ቅዳሜ እኩለ ቀን ድረስ 128 ሰዎች ሲገደሉ 900 የሚደርሱት ደግሞ ተጎድተዋል። ከሟቾች መካከል በርካታ ህጻናት ይገኙበታል። በኢራን በኩል ደግሞ የተፈጸሙ ጥቃቶች ኢራን ሌሊት ላይ በእስራኤል ላይ የሚሳኤል ጥቃቶችን የፈጸመች ሲሆን በእነዚህም 6 ሰዎች ከቴል አቪቭ በስተደቡብ በምትገኘው ባቲያም በምትባል ቦታ እንዲሁም 4ቱ በሰሜናዊቷ ታምራ ከተማ አጠቃላይ 10 ሰዎች ተገድለዋል። ከ100 በላይ ሰዎች ደግሞ መቁሰላቸውን የእስራኤል ባለስልጣናት አስታውቀዋል። ዛሬ እሁድ ከሰዓት በኋላ ከፍተኛ ቁጥር ያላቸው ሚሳኤሎችን ወደ እስራኤል በማስወንጨፍ ጥቃት ሰንዝራለች። የእስራኤል ጦር ሰራዊት እንዳለው አብዛኞቹ ሚሳኤሎች የከሸፉ ሲሆን ጉዳት ስለመድረሱ የወጣ ዘገባ የለም። በሌላ በኩል እስራኤል እየወሰደች ባለው ጥቃት በኢራን ዋና ከተማ ቴህራን የሚገኘው የሳህራን ነዳጅ ማከማቻ መመታቱን የኢራን ነዳጅ ሚኒስቴር ገልጿል። የነዳጅ ማቀነባበሪያው በጥቃቱ የእሳት አደጋ ቢደርስበትም አሁን በስራ ላይ መሆኑ ተሰምቷል። መረጃው ከቢቢሲ ሲሆን ቪዲዮው ከማህበራዊ ሚዲያዎች የተገኘ ነው። ቪዲዮ ከሃይፋ ዛሬ ምሽት እስራኤል። ብዙ ገለቴዎች አሉ። ብዙዎቹ ዝም ብለው ቤታቸው ተቀምጠዋል። አትሌት ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ገለቴ ቡርቃ ጉዳይ ላይ ጋዜጣዊ መግለጫ በዛሬው ዕለት ሰጥቷል። በዚህ መግለጫ በዋነኝነት ከአትሌት ገለቴ በተጨማሪ በብዙ አትሌቶች ላይ ጥቃቶች እንደሚደርሱ በስፋት ገልጿል። ጥቃቱ በማኔጀሮች፣ በአሰልጣኞች፣ በባሎች፣ በጓደኞች፣ በቤተሰቦች ጭምር የሚፈጸም መሆኑንና በሴቶች አትሌቶች ላይ ብቻ ሳይሆን በወንዶች ላይም በተለያየ መልኩ ጥቃት እንደሚፈጸም ተመላክቷል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ገለቴ ብዙ ነገሮችን እንዳሳለፈች መረዳት ችለናል። በሕግም የተያዘ ጉዳይ ነው። ድጋፍ እንደሚያስፈልጋት እንደ ፌዴሬሽንም እንደ አትሌትም አብረን እንዳለን ለመግለጽ እንወዳለን ብሏል። ፕሬዝዳንቱ የአትሌት ገለቴ ቡርቃ ጉዳይ ወደፊት ወጥቶ መምጣቱ እንጂ ብዙ ገለቴዎች አሉ። ይህንን ታሳቢ በማድረግም ለአትሌቶች ጥበቃ የሚያደርግ ዶክመንት ሴፍጋርዲንግ እየተሰራ 3 ወር ሆኖታል ሲል ተናግሯል። አትሌት መሰረት ደፋር በበኩሏ አትሌት ገለቴ ግማሹን እንኳን ተናገረች ብዬ አላምንም። ከንብረቱም በላይ በጣም የሚያሳዝነኝ ይሄን ሁሉ አመት ኖራ አንድም ልጅ የላትም ብላለች። አትሌቶች ላይ የሚደርሰው ጥቃት እየጨመረ መምጣቱን የጠቆመችው አትሌት መሰረት ብዙ ሴት አትሌቶች ባዶ እጃቸውን መቅረታቸውን ተናግራለች። በማትጠብቁት ደረጃ የማትጠብቋቸው አትሌቶች ብዙ ችግር አለባቸው። እዚህ መፍትሄ አጥተው የዓለም አትሌቲክስ ፌዴሬሽን የከሰሱ አሉ ነው ያለችው። አትሌት ገለቴን በተመለከተም ሕግም ትክክለኛ ፍትህ እንዲሰጣት መንግስትም የገለቴን ጉዳይ አይቶ ትኩረት እንዲሰጣት ጠይቃለች። ዶክተር አያሌው ጥላሁን የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ባለሙያ በበኩላቸው ከሚታየው ውጤት ጀርባ ትልቅ ችግር አለ። ለአትሌቶች ሁለንተናዊ ጥበቃ ለማድረግ የዓለም የአትሌቲክስ ፌዴሬሽን ባወጣው አቅጣጫ መሰረት ሰነዶች እየተዘጋጁ ነው ሲሉ ጠቁመዋል። ልጆቹ በሀገራቸው በጣም ችግር አለባቸው። ጥቃታቸው ሁሉ ይታወቃል። የተዳፈነ መስመር አለ ሲሉ ጥቃቱ ከህፃናት አትሌቲክስ ጀምሮ የሚስተዋል መሆኑን አንስተዋል። ይህ ሴፍጋርዲንግ በተመሳሳይ በኬንያና በደቡብ አፍሪካ ተግባራዊ መሆኑን በማንሳት ኢትዮጵያም ለአትሌቶች ሁለንተናዊ ጥበቃ ለማድረግ እየተሰራ ነው ብለዋል። አትሌት የማነ ጸጋይ በተለይ በሴት አትሌቶች የገቢ ምንጭ እስከ መሆን ተደርሷል። ይህ ሁሉም የሚያውቀው ነው ያሉ ሲሆን ሴቶችም ለጥቅም መቅረብ ከቤተሰብ ከጓደኛ ሁሉ እንዳይገናኙ ያደርጋል ብሏል። ፌዴሬሽኑ ዘግይቷል በሚል ከጋዜጠኞች ለቀረበው ጥያቄ የፌዴሬሽኑ ፕሬዝዳንት ስለሺ የፌዴሬሽኑ አቅም አነስተኛ ነው፣ መንግስትም ፌዴሬሽንም
ጣልቃ የሚገባበት መስመር ስለሌለ ወደፊት አልሄደም ሲል መልሷል። አትሌቱ ከሚዲያ ጋር ያለው ግንኙነት የራቀ ነው። ወደፊት ወጥተው ችግራቸውን አይናገሩም። ወደ ውጭ ሀገር ሄደው የጠፉም አሉ። ቤታቸውን ዘግተው በብዙ ችግር የተቀመጡም አሉ። ከዚህ በኋላ ወደፊት ቀርበው ችግራቸውን ይናገራሉ ብለን እንጠብቃለን ሲሉ ገልጸዋል። ይህ አትሌቶች ጥበቃ ይሰጣል የተባለው የሴፍ ጋርዲንግ ህግ ገና በሰነድ ደረጃ ያለ ሲሆን ለባህልና ስፖርት ሚኒስቴር ቀርቦ ከዛም በኋላ በሚኒስትሮች ምክር ቤት የሚጸድቅ እንደሆነ በመግለጫው ላይ ተነስቷል።